ሰላም ጤና ይስጥልኝ የሳትኮም ቤተሰቦች ሚስተር ይመርባላለው ከሳትኮም ቴክኖሎጂ ኢንስቲትዩት የስማርትፎንና የሴልፎን መምህር ወይም አሰልጣኝ ነኝ። ባለፈው አንድ ቪዲዮ ሰርቼላችሁ ነበር ጉግል አካውንት ወይም ዋይፋይ የጠየቁ ስልኮችን ፍሪ ሶፍትዌር ተጠቅመን እንዴት እንሰራለን የሚል አጭር ቪዲዮ ሰርቼላችሁ ነበር። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ላይሰንስ ቱሎችን ተጠቅመን አንዱ ቨርዥናቸው 12 እና ከዛ በላይ የሆኑ ስልኮችን እንዴት ጉግል አካውንት ሪሙቭ እናደርጋለን ወይም የሶፍትዌሩን ማጠቃቀም ምን ይመስላል የሚለውን አጭር ቪዲዮ ይዤላችሁ መጥቻለሁኝ። ቀጥታ ወደ ቪዲዮ እናልፋለን። ኤፍአርፒ እንዳለውና እንደሌለው እስኪ ኔክስ እያልን እስከ መጨረሻው እናየው። ያው እንደምትመለከቱት ወይ ፓተርኑን ወይ ደግሞ ኢሜይሉን አስገብታችሁ ለኩያኑ ከሁለት አንደኛው ካወቃችሁ ፓተርኑን ወይም ኢሜይላችሁን ካወቃችሁ አስገብታችሁ ማለት ትችላላችሁ ማለት ነው። ዜን የስልክ የተፎርመተው ፓተርኑም ወይም ኢሜይሉም ስለተረሳ ስለሆነ የግድ ላይሰንስ ሶፍትዌር ተጠቅመን ሪሙቭ ማድረግ መቻል አለብን። እንደምታዩት ኔክስት የሚል ነው ያለው። ስኪፕ ቢል ማለፍ እንችል ነበር። ስለዚህ ወደ ኋላ እንመለስና ሶፍትዌራችንን ከፍተን ቀጥታ በኬብል ማገናኘት ነው የሚጠበቅም። ሶፍትዌሩ ስንከፍተው ይሄንን ነው የሚመስለው። ቀጥታ የስልኩን ብራንድና ሞዴል ነው መለየት የሚጠበቅብን። የስልኩ ብራንድ ኢንፊኒክስ ነው፣ ሞዴሉ ደግሞ ስማርት 6 ፕላስ ነው። ቀጥታ ሄጄ ኢንፊኒክስ የሚለውን መርጣለሁ። እዚህ ጋር እንደምታዩቸው በጣም ብዙ በርካታ ብራንድ ኢንፊኒክስ ስልኮች ተዘርዝረዋል። የስልኬን ሞዴል እዚህ ጋር መጥቼ ፈልጋለሁ። ስማርት 6 ፕላስ ነው የሚለው። ሲፒዩ ታይፑም በተመሳሳይ መንገድ ነው፣ ሚዲያቴክ ነው የሚለው። እዚህ ጋር እንደምታዩት የሚታያቸው ከሆነ ቀጥታ የስልኩን በኬብል ማገናኘት ነው የሚጠበቅብኝ። መጀመሪያ እንደዛ ለማድረግ ፓወር ኦፍ ማድረግ ይጠበቅብኛል። ኦፍ አድርጋለሁኝ። ሳይድ በተኖቹን ተጭኜ ቮሊዩም ፕላስ እና ማይነስ ተጭኜ ኢንሰርት ኬብልን ማሰካት ነው የሚጠበቀኝ። እዚህ ጋር እንደምታዩት ሪሙቭ ኤፍአርፒ የሚል አለ። ዌቲንግ ፎን እያለ ነው፣ ስልክ ሰካልኝ እያለ ነው። በኬብል ማሰካት ነው የሚጠበቀው። ጀስት እንደምታዩት ኤፍአርፒ ሪሙቪንግ ኦኬ ብሏል። ስልኩንም ያው አብርቶልኛል። በዚህ መንገድ አንድ ቨርዥናቸው 10 እና ከዛ በላይ የሆኑ ስልኮችን ላይሰንስ ቱል ወይም ደግሞ አንሎክ ቱል የሚባለው ሶፍትዌር ተጠቅመን ጉግል አካውንት በቀላሉ ሪሙቭ ማድረግ እንችላለን። አጠቃቀሙ በጣም ቀላል ነው። እዚህ ጋር እንደምታዩት ብዙ ብራንዶች ተዘርዝረዋል። እዚህ ሶፍትዌር ውስጥ ብራንድና ሞዴሉ ካለ ቀጥታ ኤፍአርፒም ሊሆን ይችላል፣ ፎርማትም ሌሎች ስራዎችንም የሶፍትዌርን መስራት እንችላለን ማለት ነው። ከዚህ በኋላ ስልኩን ኔክስ እያል ማብራት ነው የሚጠበቅብን።
ያው እንደምትመለከቱት በዚህ መንገድ ስልኩ ተከፍቷል ማለት ነው። የዛሬው ቪዲዮ የተከታተላችሁትን ይመስል ነበር። እንግዲህ ቁም ነገር እና ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ሌላም ቪዲዮ እንዲሰራላችሁ የምትፈልጉ ካለ ሐሳባችሁን ኮሜንት ሴክሽን ቦታ ማስቀመጥ ትችላላችሁ። ከዚህ የበለጠ ደግሞ መማር እንፈልጋለን በአካል መተን ካላችሁ አድራሻችን መገናኛ ጦር ኃይሎች ቱሉ ዲምቱና ፒያሳ እንገኛለን። በሚቀርባችሁ ቦታ መታችሁ መማር ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ጤና ይስጥልኝ።